እሙዬ በጣም ታማለች፣ በጣም አሟታል ማለት ነው። እና እንደዚህ የሆነችው ደግሞ ነባ ስለከዳት ነው፣ ስለዋሻት ነው፣ ስላታለላት ነው ማለት ነው። እና እስከ ዛሬ ጊዜ ነው አቃጥሎባት አሁን ላይ ደርሶ ግን እንደማያገባት እና እንደማይፈልጋት ነገራት ማለት ነው። ያዛዝናል እኮ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ አድርጉኝ። ቤተሰብ ሆናችሁ የምትከታተሉ ከልብ አመሰግናለሁ። ዛሬ በእውነቱ በጣም አዝኛለሁ ማለት ነው። እና እሙዬ አሟታል፣ ታማለች፣ ተኝታለች እንዳያችሁት ነው ማለት ነው። እና በጣም ነው የታመመችው፣ በጣም ነው ያዛዘነችኝ። እና ያው በዚህ ደረጃ እንድትደርስ ወይም ደግሞ እንደዚህ እንድትሆን ያደረጋት ነባ ነው ማለት ነው። ስለዚህ ነባ ተጠያቂ ነው። እሷ እንደዚህ በመሆኑ በሱ ፍቅር ነው ማለት ነው። እሱም ባታፈቅር ኖሮ እንደሱ ውሸታም ብትሆን ኖሮ እሷ እንደዚህ አትሆንም ነበረ ማለት ነው። እና ብቻ እውነተኛ ፍቅር በጣም ከባድ ነው። እሱ ቢያታልላትም እሱ ቢዋሻትም እሷ ግን ከልብ ነበረ የምትወድ የነበረው፣ ለትዳር ነበረ የምትፈልገው የነበረው። እሱ እንደዚህ ሲሆንባት ግን በጣም አዝናለች። እሷም ዛሬ ላይ ወጥቶ ፍራንክ ነው ምን ነው ቢሉም አዴ ያው ያለው እውነታውን ነው ያወጣ እንጂ ውሸት አይደለም። እውነት ቢሆን ውሸት ቢሆን ኖሮ እሙዬ ጋ ሄዶ ይቅርታ ይላት ነበረ ማለት ነው። እና እሙዬ ጋ ሄዶ ይቅርታ እሷን መጠየቅቶ አዴን ነበረ መደባደብ ሄዶ እና እንዳያችሁት የነባ ቪዲዮ ላይ። ስለዚህ ለምን ምስጢር ወጣብኝ ብሎ ነው እሱ የተናደደው እንጂ እሙዬን አፍቅሯት አይደለም። ነባ ዛሬም እየዋሻት ነው ያለው። ብቻ እሙዬ በፍቅር ተጎድታለች። እሷ የዋና ምንም የማታቅ ሴት ነች። እና ምንም የማታቅ ሴት ስላችሁ በቃ ሁሌ ነገሯ እሷ ግልጽ ነው። ሰው ስትወድም ከልቧ ነው፣ ስትናገርም ግልጽ ነች ማለት ነው። እና በህይወቷ እንኳን እሙዬ የተደበቀ ምስጢር አላት ብዬ እኔ አላስብም። እና ከዚህ በፊትም የነበረው የህይወት ታሪኳ ሁላችንም ሰምተናል ብዬ አስባለሁ። ሁላችሁም ታውቃላችሁ። የዛን ጊዜም የተጎዳችበት ህይወት አለ። ይሄ ደግሞ ሁለተኛ ህይወቷ ነው ማለት ነው። እና ሁለተኛ ህይወቷ ነው እንግዲህ እንደዚህ የተበላሸባት። እና ብዙ ጊዜ ወንዶች ሴቶችን ማግባት ሳይፈልጉ ሲቀሩ እንደዚህ ነው። በቃ በቀጠሮ ነው፣ በውጪ ላይ በጓደኝነት ነው መቆየት የምፈልገው ማለት የሚፈልጉት። እና ያቺም እንዳትቀርባቸው እቺም እንዳትቀርባቸው ሁለታቸውም ከሁለቱም ጋር አስመስሎ መኖር ምርጫ ያደርጋሉ ማለት ነው። ምክንያቱም ሁለቱም ሴቶች ስለሚጠቅሙት፣ አንድ ለጥቅም ይቀርባታል፣ አንዷን ሴት ለጥቅም ይቀርባታል፣ አንዷን ሴት ደግሞ በፍቅር ይቀርባታል እና ለማግባት ማለት ነው። እና ስለዚህ እሙዬ መሆኑ እሱ ለጥቅም ነው የቀረበው ማለት ነው። የቀረባት በፍቅር ነው። እና ምንም ይሄ እንትን የለውም። ዛሬ ፕራንክ ነው ምን ነው ብሎ ራሱ ቢመጡ እኔ በፍጹም እንደማላምናቸው ነው። እና በብዙ ነገሮች ነባ ነጥብ ይዤበታለሁኝም ተናድጄበታለሁኝም። እና ለምን ተናደድሽበት ካላችሁኝ ትክክለኛ ጥያቄም በጠየቀች ጊዜ ያን ጥያቄም አልመለሰላትም። ያን ጥያቄ መመለስ ነበረበት። ሽማግሌውን ልኮ እሷን ማግባት ነበረ ማለት ነው። እና ይኸው ዛሬም ይቅርታ ጠይቆ ሽማግሌ መላክ ነበረበት። ሲጀመር ሴት ልጅ ወንድ ልጅን አግባይ ብላ መጠየቅ ትክክል ነው ብዬ እኔ አላስብም። ዛሬ ያ ወንድ ልጅ ወይም ሊያገባት ይችላል። አንድ ቀን ደግሞ የሆነ ጊዜ ላይ ደግሞ ይቀየርባታል ማለት ነው። ምክንያቱም እሷ ነች የፈለገችው እንጂ እሱ አልፈለጋትም ስለሆነ ማለት ነው። እና እሙዬ ባትጠይቅ ኖሮ ጥሩ ነበረ። ስለወደደችው ነው እየጠየቀችው። ነገር ግን ደግሞ ጥሩ አይደለም ማለት ነው። እና የሆነ ጊዜ መቀየሩ አይቀርም። እና ሰው ልጅ ማለት ተራርቆ ወይም ደግሞ ለየብቻ ሆኖ ሲኖሩና አንድ ቤት ውስጥ ሲኖሩ እንጃ ጸባያቸው አንድ ይሆናል ብዬ አላስብም ማለት ነው። እና ሲጀመር ይቀየርባታል ማለት ነው። እና አንቺ ነሽ ፈልገሽኝ የመጣሽው ውጭ ሊላት ይችላል፣ ሊያስወጣት ይችላል ማለት ነው። እና የሚያምረውም ደስ የሚለው ወንድ ልጅ አፍቅረው ወደው በራሱ ፍቃድ ሽማግሌ ልከው በቃ ሁሉም ነገር በራሱ አስቦ ሲያደርግ ነው እንጂ ሴት ልጅ ስለወደደችው ስላፈቀረችው ብቻ አስገድዳ እንጋባ ብላ ስትጠይቅ እንጃ ወንድ ልጅ ብዙም ደስ አይለውም፣ አይወዱም ማለት ነው። እና ደስ አይላቸውም። እና
በእርግጥ የሚጋቡም አሉ፣ የሴቷን ጥቅም አይቶ የሚጋቡም አሉ። ግን የሆነ ጊዜ ላይ ደግሞ ይቀየርባታል ማለት ነው። ምክንያቱም እሱ የሚወዳት የሚያፈቅራት ሌላ ነች፣ እችኛውን ደግሞ ለጥቅም ብሎ ቀርበዋል። ከዚችኛው ጋር ጥቅም ማጣት አይፈልግም። ጥቅም ከእሷ ስለሚያገኝ ጥቅም እሷን ተዋት ጥቅሙ ስለሚቋረጥበት ለጥቅም ብሎ ከዚችኛው ጋር ይጋባል። ግን ደግሞ ለዚች ፍቅር የለውም ማለት ነው። ስለዚህ እንደዚህ አይነት ትዳር ደግሞ ዘለቄታ የለውም። የሆነ ጊዜ ትዳራችሁ ይበተናል እና ሴቶች ወንዶች ወደድን ብላችሁ አትጠይቁ። እንደዚህ አይነት ነገር እኮ ባህላችንም አይደለም። አሁን ከየት እንደመጣ ራሱ እኔ አላቅም። እና አሁን በሚዲያ እየወጡ ብቻ እኔ ለሙዬ አይደለም ያልኩት፣ ሙዬ ችግር የለውም፣ ሙዬ ችግር የለውም፣ ግን ሙዬ ችግር የለውም ሌሎች ሰው ማለት ነው። እና እኔ አፍቅረዋለሁ እንጃ። አንዳንድ ወንዶች ይደነግጣሉ በጣም ማለት ነው። እና አሁን አንዳንድ ሚዲያዎች ላይ ራሱ ያቀርቡ አንዳንድ ወንዶች በጣም ይደነግ እንዴ አንቺ ጠየቅሹ ወደድኩ አግባይ ብለሹ ጠየቅሹ ብሎ የሆነ አዲስ ነገር ነው የሚመስላቸው። እና ሲጀመር ደግሞ ይሄ አዲስ ነገር ነው። እና ሴቶች ወንዶችን አግቡ ብላችሁ አትጠይቁ። በቃ ጥያቄ ከሱ ይምጣ መጀመሪያ ማለት ነው። እና ስለዚህ ራሳችሁን አስከብሩ። እኛ ራሳችን ማስከበር አለብን። እና በቃ ባህላችን እኛ መተው የለብንም። በቃ የድሮ ማንነታችን ይሻለናል ማለት ነው። እና እኔ ብዬ ይላል እንደዛ ይሻላል ብዬ አስባለሁ። የድሮ ማለት ነው። አሁን እኮ ሴት ልጅ እኮ አይን አውጣ ሆናለች እኮ። በቃ ምን ቀረ በቃ አሁን ከትንሽ ጊዜ በኋላ እርግጠኛ ሆኜ የምነግራችሁ ነገር ማለት ነው። አሁን ሴት ልጅ እንግዲህ እንደምታውቁት ወንድ ልጅን እየጠየቀች ነው፣ አግባይ ብላ እየጠየቀች ነው። ትንሽ ቆይታ ደግሞ ሽማግሌ መላኩ አይቀርም ወደ ወንዱ ቤት ማለት ነው። እና የዛን ጊዜ ደግሞ እኔ እንጃ ጊዜያችን ነው ብለን ያን ነገር ልንቀበለው ነው። ያሳፍራል። ሲጀመር የቀረም ደግሞ ይሄ ብቻ ነው። ሌላ ነገር ምን ቀረ? በቃ ሴት ልጅ ለወንድ ልጅ ፍቅርን ማቅረብ ሳይሆን አግባኝ ብሎ እስከመጠየቅ ድረስ እሱ ሳይፈልጋት። እኔ እኮ እሷ ነች የምታገባው ወይስ እሱ ነው የሚያገባው? እና በጣም ነው ግራ የሚያጋባኝ። እና አንዳንድ ሴቶች አታሳድቡኝ። እሙዬን አይደለም እኔ እሙዬ አይደለም ያልኩት ማለት ነው። እና እሙዬና እሱ ማለት ያው ባይጋቡም አብሮ እየኖሩ ነው። እሱ በሚዲያ እንደሚያገባት ማለት እንደሚወዳት ለእሷ መስክሮላታል። በእርግጥ እነሱ ይዋደዳሉ፣ እሷ ትወደዋለች ማለት ነው። እና እሱ ለምን እንደቀረበ ለእኛ ግልጽ ባይሆንም እኔ እንደ ራሴ በእኔ እይታ ግን ነባ እንደማይፈልጋት ነው የተረዳሁት። እና ለዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። መልካም ቆይታ።